ከግንኙነት በኋላ ፖስት ፒል 100% ይከላከላል ማለት ሳይሆን አንዳንድ ሰዎች የ12 ሰዓቱ ፖስት ፒል ወይም ደግሞ ግብረ ስጋ ግንኙነት ከተደረገ በኋላ የሚወሰደው የወሊድ መቆጣጠሪያ እንዴት ነው የሚሰራው ብላችሁ የምትጠይቁ ሰዎች አላችሁ። በመሰረቱ የ12 ሰዓት የሚባል ፖስት ፒል የለም። የ72 ሰዓትና ከዛ ለ5 ቀን የሚቆይ አይነት አለ። የ5 ቀኑን ኦሬዲ ወደ ጎን እንተውና አሁን ላይ በደንብ ጥቅም ላይ እየዋለ ያለው የ72 ሰዓቱ የወሊድ መቆጣጠሪያ አለ ማለት ነው። ነገር ግን በደንብ ልብ እንድትሉ የምፈልገው ነገር ምንድነው አንድ ሴት ግንኙነት ካደረገች በኋላ ፖስት ፒል ስትጠቀም በመጀመሪያዎቹ 24 ሰዓት ብትወስድ ኢፌክቲቭነሱ በጣም ሃይ ይሆናል ወይም የመከላከል አቅሙ ከፍ ያለ ይሆናል። ነገር ግን ከዛ በኋላ ብትወስድ አይከላከልም ማለት ሳይሆን የመከላከል አቅሙ እየቀነሰ ይመጣል ነው እንጂ በ72 ሰዓት ውስጥ መውሰድ ትችላላችሁ። ባለፈው እንደነገርኳችሁ ባለ 2 ፍሬው በሚሆንበት ሰዓት አንድ ፍሬ ወስዳችሁ ከዛ ከ12 ሰዓት በኋላ ደግሞ ሁለተኛውን ትወስዳላችሁ። ባለ አንድ ፍሬው ሲሆን ደግሞ በ72 ሰዓት ውስጥ አንዱን ፍሬ ወስዳችሁ እርግዝና መከላከል ትችላላችሁ። ያ ማለት ግን ከግንኙነት በኋላ ፖስት ፒል ብትወስዱ እርግዝና 100% ይከላከላል ማለት ሳይሆን እርግዝናን ለመከላከል ሰምሃው ይረዳችኋል ማለት ነው። ግንኙነት ከማድረጋችሁ በፊት ሌላ የወሊድ መቆጣጠሪያ መጠቀም እንዳትረሱ ማለት ፈልጋለሁ። በዚህ አጋጣሚ ፔስ